ወንድ መሆን ማለት መደባደብ አይደለም። ወንድ መሆን ማለት ሴት ልጅ ላይ እጅ ማንሳት አይደለም። ወንድ መሆን ማለት ሱስ መጀመር ማለት አይደለም። ወንድ መሆን ማለት ማታ እስከ 3 ሰዓት ድረስ መጠጥ መጠጣት አይደለም። ወንድ መሆን ማለት ከብዙ ሴቶች ጋር መተኛት ማለት አይደለም። ወንድ መሆን ማለት ራስን ጸብ ውስጥ ከመክተት በፊት ራስን እንዴት እንደምታስከብር ማወቅ ማለት ነው። ወንድ መሆን ማለት ሴት ልጅ ላይ እጅን ሳታነሳ እንድታከብር ማድረግ መቻል ማለት ነው። ወንድ መሆን ማለት ስሜትን መግዛት መቆጣጠር ስትችል ነው። ሕይወት ፈተና ነች። እዚህ ምድር ላይ ብዙ ነገሮች ያጋጥሙዋል። ራስ ላይ ትኩረት እንዳታረግ፣ ማንነት ላይ ትኩረት እንዳታረግ። ነገር ግን እነዛን ነገሮች ኮንትሮል ማድረግ ይኖርብሃል። ምክንያቱም ሁሉም ነገር ከስሜት ጋር የተገናኙ ነገሮች ናቸው። ስሜትን መቆጣጠር ከቻልክ፣ አይምሮን መቆጣጠር ከቻልክ ዓለምን መቆጣጠር ትችላለህ። በአቅራቢያ ያሉ ሰዎችን መቆጣጠር ትችላለህ። ስለዚህ ወንድነት ማለት ስሜትን ስትቆጣጠረው ነው።